ዲያቆኑ እስክስታ መውረድ፣ ሻሽን ጠምጥመ ቄስ እስክስታ መውረድ። አሁን የጓዝ መቼ ነው የሚወጣ? ይክታ እየወረድክ ነው ቤተክርስቲያኒቱ ሰላም የምታገኝ? እንዴት ሆኖ አብረው ይሄዳሉ? ዘፈን እኮ ያጋንንት ነው። ዘፈንም መዝሙርም ሳይሳካ መዝሙር ሲሳካ ዘፈን ወዴት ነው የሚሄደው? ይሄ ሁሉ ጓዝ መውጣት አለበት። ይሄ ጓዝ ከወጣ ታቦት ስርቆት ከወጣ ቅዳሴ ማጉደፍደፍ ከወጣ ቤተ ክርስቲያን ሰላም ትኖራለች፣ በሰላም ትኖራለች። ማስመሰል ከወጣ ነገረ ሰሪነት ከወጣ አውደልዳይነት ከወጣ ውንብድና ከወጣ ሳይበቁ በቅቻለሁ የሚል ጓዝ ገና መች ወጣ? ረዚሽ ቤተ ክርስቲያን ያለው ጓዝ ሳይበቁ በቅቻለሁ ተመልከቱ። ተገለጠ። አሁን በቃ እየተደበደ ስንት እናገራለን። ስለዚህ ሳይበቁ በቅቻለሁ እንዲው የምእመኑ ጓዝ መውጣት አለበት። መነኩሴውን ሁሉ ያበላሸው ምእመኑ ነው። ቅዱስ ነዎት። አሁን ሴቶቹ ይመጡና አንዱ መነኩሴ በህልሜ ሰው መሬት ከፍ ብለው አየሁት ትለዋለች። የዚያ ጊዜ እውነት ይመስለዋል ጅሉ። አይ የነገር እኔ ጸጋ ያልታወቀኝ ነው እንጂ በቅቻለሁ መሰል ይላል፣ ይነካከዋል ማለት ነው። አዎ በህልሜ በብርሃን መስቀል ሲያሳልሙ ያየሁት ትለዋለች። እውነት ነው ብሎ በቃ ዚያዳ የብር መስቀል ያሰራል። በስማ እየመሰለው ድራማቲክ ነው የሚያደርጉት እኮ እያሰቡት ሰው ይላችሁ ሰው እያሰበ ሲመጣ የሚያስበውን ነገር እየሆነው ነው የሚመጣ። ይሄ ውሸት መውጣት አለበት ነው። ታላቃ ለመስቀል ዞ በዩቲዩብ ዝም ብሎ የሚለው ሁሉ እንዴው ምን የሚሉት ነው? እግዚአብሔር ይሄን ሁሉ ጋዝ ያውጣልን። የሚሸቃቅጡበትን በቅባ ቅዱስ የሚነግዱትን ሁሉ በዚህ ሁሉ የሚነግዱትን ነጋዴዎች ከወጣ ሰዎቹ ይውጡ አላልኩም። ምናቸው ነው መውጣት ያለበት? በሉ ጓዙ በሉ እንጂ ይሄን ጓዝ አውጥተን እንጣል። ዛሬ ማን ነው? ሰኞ ስንት ቀን ነው? የካቲት 18 ቀን ጀምሮ ዛሬ ወደ ማታ ጀምረን በየራሳችን ያለውን ጓዝ አውጥተን እንድንጥል መድኃኔዓለም ይርዳል። እስቲ ዛሬ ማታ ስትተኙ ከመተኛታችሁ 20 ደቂቃ ቀድማችሁ ሁላችሁም እስቲ እኔ ላይ ያለ አውጥቼ ልጥለው የሚገባይ ጓዝ ምንድነው በሉ እስቲ ጠይቁና ቢያንስ እንወቀው መቼስ። እዚያን እስቲ ዛሬ ደግሞ አንድ ጥላችሁ ደሩ። ዛሬ ተሳዳቢ ከሆናችሁ እንዴው ፍትልክ ብዬ አልሳደብም። ሐሜተኛ ከሆነ እንዴው እስቲ ብላችሁ ተለማመዱ። እኔም ሞክራለሁ። እግዚአብሔር ይርዳል።